ሰላም ሰላም ውድ የቻናላችን ቤተሰቦች፣ ይህ የፀሐይ ፈይሳ ዩቲዩብ ቻናል ነው። ምኞት ክፍል 4 ተርከን ክፍል 5 ላይ ደርሰናል። በክፍል 5 እንደሚከተለው እናቀርቧለን። ምኞት እውነተኛ ልብ አንጠልጣይ ፍቅር ታሪክ ነው። ተጋበዙልን። ክፍል 5 ይቀጥላል። ኤዱ ለቢኒ ካላት ፍቅር የተነሳ ስታከብረው ወደር የላትም። ሁሌም ቢሆን ለሱ ንግግር ቦታ ትሰጣለች። በእያንዳንዱ ክንዋኔ ላይ የቢኒ ቃላት ቀዳሚ ነው። ሁለቱም በኩል ቅጽበት ሲሉ ኤዱ ቀደም ብላ ወይዬ ቢኒዬ ምን ልትለኝ ነበር አለችው። ቢኒያምም ኤዱ የኔ ቆንጆ አንቺ ሁሌም እኔን ታስቀድሚያለሽ፣ የኔ ፍቅር ታውቃለህ አይደል አለችው። ምኑን የማውቀው ኤዱዬ አላት። እኔና አንተ ከተጋባን 4 ዓመታችን ነው። በፍቅር ክንፋል አድርገሽ ያበድኩልሽ ቀና ያ ቀን እንዴት ይጠፋኛል ውዴ አለችው። እሱ አይደለም ፍቅር አለችው። እና ምንድነው አላት። ከተጋባን ቆይተናል እኮ ግን እስካሁን ማራት አስጨንቅኝ። ምንድነው ፕሊስ ንገሪ ቢኒዬ የኔ ውድ፣ ወዬ ኤዱ የኔ ቆንጆ ንገሪ። ልጅ ልወልድልህ አልቻልኩም ቢኒዬ። ቢኒ በውስጡ ያለውን ስሜት ኤዱ አወጣችው። ሁለታችንም አንድ አይነት ነገር ነበር የምናስበው ማለት አለ በሆዱ። ትክክለኛ ባልና ሚስት ከአንድ ምንጭ ነው የሚቀዳው ማለት ይሄ ነው አለ ለራሱ። ቢኒ ኤዱ ሊጎዳት አልፈለግም። ኤዱ ይሄ እኮ ታዲያ የፈጣሪ ውሳኔ ነው። ፈጣሪ ባለ ጊዜ ተወልጃለሽ ይሆናል አላት። አዎ የኔ ፍቅር ፈጣሪ ካለ ወልዳለሁ ይሆናል። ግን ደግሞ አንተ ከኔ በይበልጥ ልጅ ማግኘት ዘርን መተካት ይኖርባል ውዴ። እና ምን ላድርግ ውዴ፣ ልጄ ከመውለድ በላይ አንቺ ነሽ የምታስፈልጊ ታውቂያለሽ። ስለዚህ ማር። ረዴት ስለ ቢኒ ስታስብ ቆይታ ሲጨንቃት ጋደም ባለችበት እንቅልፍ ሸልባ አደረጋት። እማማ በለጡ የረዴት የሰሞኑ መቀባዠር አላማራቸውም። አላመር ቢላቸው ወደ ረዱ የመኝታ ክፍል ገብተው ከጎኗ ቁጭ ከማለታቸው ረዱ እንደ ቅብዥር መቀባጀር ጀመረች። ቢኒያም አንተ ቢኒያም እወድሃለሁ የምትለው እማማ በለጡ በቆሙበት ደርቀው ቀሩ። እስከዛሬ ልጃቸው ምን እንዲህ እንደሚያደርጋት ገባቸው። ቢኒያም የኤዱ ባል እንዴት እያሉ ብቻቸውን ያወሩ ጀመር። ምን ይበሉ ሊቀሰቅሷት አቃታቸው። እንደገና መለሳሉና በአካል ባታገኘው እንኳን በህልሟ እስኪ የእሷ ይሆን እያሉ ይመስላል። እማማ በለጡ በጣም ጥሩ ሴት ናቸው። ልጃቸው አንድ ከመሆኑ የተነሳ እንደ እናት ብቻ ሳይሆን እንደ እህትም እንደ ጓደኛም ሆኖ ነበር ያሳደጓት። ረዱ ዛሬ ጫን ያለው ይዟት ነው እንጂ አንድም ነገር ከእናቷ ደብቃ አታውቅም። አሁን ግን የሰው ባል አፈቀርኩ ብትል እንኳን ለእናት ለጓደኛም ለመናገር ያሸማቅቃል። እማማ በለጡ ጉዳቸውን ሰምተው በእጃቸው መዳፍ አገጫቸውን ይዘው ጉድ እያሉ ከረዴት ክፍል ወጥተው ሄዱ። እማማ በለጡ ከመውጣታቸው ረዴት ብርግግ ብላ ስትነሳ ፊቷ በላብ ተውጦ በመቀባዠር እወዳለሁ ስትለው የነበረው ቢኒያም ካጠገቧ የለም። የሞባይሏን ሰዓት ስታይ ለስራ የሚወጣበት ሰዓት ደርሷል። በፍጥነት ተነስታ ወደ መታጠቢያ ክፍል ሄዳ እጇ ላይ ውሃ በማድረግ ፊቷን ረጨት አደረገች። በእሷ ሀሳብ መታጠቧ ነበር። እየሮጠች ወጣችና በር ላይ ቁጭ ብላ እየተቅለጨለጨች የነ ቢኒን በር ታይ ጀመረ። ቢኒ ኤዱን መረበሻዋን ሳይ አብሯት እንኳን ባይውል ቁርስ አብሯት ለመብላት ወስኖ ነበር። ማርፈዱ ግን ኤዱን አደራ ሙሉ እንቅልፍ በዓይኗ ሳይዞር ስላደረ ንጋት ላይ ለብዙ ቀን እንቅልፍ ያልተኛ ሰው በሚመስል መልኩ ለሽ ብላለች። ቢንያምም ቶሎ እንደማትነሳ ስለተረዳ ቁርሱን ካጠገቡ አስቀምጦላት በብጣሽ ወረቀት የኔ ቆንጆ አፍቅረሻለሁ ፈጣሪ ጠብቅሽ የሚል ጽሑፍ አኑሮ ከመውጣቱ በሩን
ፊት ለፊት ረዴት አያት። ከግቢ መውጫ በር ተውና ወደ ረዴት ጠጋ ብሎ ደህና አደርሽ ሲላት ረዴት አላየችውም ነበር። ከየት የመጣ የቢንያም ድምፅ ነው ብላ ዞር ስትል በህልሟ እንጂ በሆኗ የምታስበው ቢንያም አጠገቧ ቆሟል። እንደ መሽኮርመም እያደረጋት ደህና አደርክ ቢንያም፣ እንዴት አደርክ አለችው። ቢንያም ትናንትና ደውዬልሽ ባትሪ ዘጋብሽ መሰለኝ ብሎ ንግግሩን ሳይጨርስ ቢንያም ምን እንደምን አላውቅም እያለች ስታወራ እማማ በለጡ የቤቱን መስኮት ገርበብ አድርገው ንግግራቸውን ያዳምጡ ጀመር። እማማ የሚረዱ ኮሽታን ሰምተው የሚነቁ በአሁኑ አባባል አራዳ የሚባሉ ሴት ናቸው። እስከዛሬ ልጃቸውን አላጤኑትም እንጂ ቅዠት ከመስማታቸው ቀድመው ያውቁን ነበር። ይኸውም አሁን ደግሞ ስሙ ቢላቸው በራቸው ስር መጥቶ ቢንያም ልጃቸውን ረዴት ያዋራን ነበር። ቢንያም ምን ብሎ እንደሚነግራት አላውቅም፣ ግን ቢንያም ምን ብዬ እንደምነግርህ አላውቅም፣ ግን ትቼዋለሁ። ምክንያቱም አንተን ላገኝ አልችልም። ኤዶን ላሳዝናት አልፈልግም አለችው ረዱ። ቢንያም ረዱ እሱን ላወራሽ አልነበረም፣ በጣም እንደማረብሽ ልነግርሽ ነው። አመጣጤ በይደና ዋይ ብሏት መልሷን ሳይሰማ ጥሏት ሄደ። ረዴት በሕይወቷ እንደዚያ ሰዓት የተደሰችበት ቀን አልነበረም። ደስታ ቢገል ኑሮ ቢንያም በጣም እንደማረብሽ ልነግርሽ ነበር አመጣጤ ካላት በኋላ ትንፋሿ ጸጥ ብሎ ትሞት ነበር። ከበር እስኪወጣ ድረስ በዓይኗ ከሸኘችው በኋላ ከተቀመጠችበት ተነሳ መስታወት ፍለጋ እየሮጠች ስገባ እናቷ የመስኮቱን መስታወት ከፍታ እንደማጽናት እያደረገች ነበር። ደነገጠች። እማዬ ስላወራነው ነገር ሰምታ ይሆን እንዴ ብላ አሰበች። የእናቷ ነገር ደስታዋን እንዳያከስምባት ቶሎ ብላ ወደ መኝታ ክፍል መስታወት ፊት ተገተረች። እውነትም ቆንጆ ነኝ ስትል የራሷ አሰበች። ረዱ በጣም ብዙ ወንዶች ግማሹ ለትዳር ግማሹ ለአዳር ሌላኛው ደግሞ ለፍቅር ጓደኝነት ሳይቀር ዓላማ አለኝ እያለች ስነ ስርዓት ያላት ልጅ ስለነበረች ሁሉንም ገፍታ አባረረቻቸው። ለቁጥር የሚዳግቱ ብዙ ወንዶች ለውበቷ ቋምጠዋል። በጣም ውብ ናት፣ በጣም ቆንጆ ናት። ብዙ ሰዎች የቆንጆዎች ቆንጆ ልክ ለመናገር ቃላት ይደረድራሉ። እሷ ግን ለጊዜያዊ ስሜት የምትረታ የዋዛ አልነበረችም። አሻፈረኝ ብላቸዋለች። የቢንያም ቃል ግን ውስጧ ገብቷል። ልትተወው የነበረውን ሴት እንደገና የልቧን ፍም ጭሮባታል። ቢንያምን አልተውም የረዱ ውሳኔ ነበር። ኤዶ ከእንቅልፏ እንደነቃች በባሏ እጅ የተከሸነ ጣፋጭ ቁርስ ማጣጣም ይዛለች። ቁርስ በልታ ስትጨርስ ተኝታበት ወደ ነበረው አልጋ ዞር ስትል ከትራሱ ስር ብጣሽ ወረቀት አየች። አነሳችው። ስትገልጠው የኔ ፍቅር አፈቅርሻለሁ፣ ፈጣሪ ጠብቅሽ የሚል ጽሑፍ ነበር። አነበበችው። ደስታዋ ልቧን ፈነቀለው። ቢንያም እውነተኛ ፍቅር ነው። ቁርስ ሰርቶ አካሏን ከመጠገን በላይ አፈቅርሻለሁ ብሎ የመንፈስ ምግብ ሰጣት። በአንዲት ንጋት ከቁርሷ ጋር ፍቅር መገባት። ሄዶ አዳሯ እንቅልፏ ማጣታ ሁሉ ራሳቸው በደስታ ተፍነከነከች። በሐሴት ጮቤ ረገጠች። በዚህ ልዩ ቀን የጠዋት ፀሐይ ልትሻማ ከቤቷ ወጣች። ለፀሐይ ጀርባ ሰጥታ ቁጭ አለች። ረዴት ቆንጆ መባሏን ሳያንሳት ሌላ ውበት ሌላ ድምቀት ተላብሳ ንጋት በፍቅር አድሳ እሷም እንደ ኤዱ የፀሐይ ሙቀት ልትኮመኩም ወጣች። ከመውጣቷ ኤደን ስላየቻት ወደ እሷ ሄደች። ረዴት ላይ ውበት ጎልቷል። ኤዱ ላይ ደግሞ ደስታ ነግሷል። ሁለቱም የጨለማው ድምቀት እንደሆኑ ጨረቃ ደምቋል። ሰላምታ ከተለዋወጡ በኋላ ኤዱ ዛሬ ወዴት ልትሄጂ ነው? ባክሽ ተሽቀርቅረሻል አለቻት። እንግዲህ ውድ ቻናላችን ቤተሰቦች ክፍል 5 ምኞት እዚህ ጋር ተጠናቀቀ። በክፍል 6 እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ የላቀ ግብዣችንን ወደ እናንተ አደረስንላችሁ።